ዩናይትድን ለመቀላቀል በግሉ ተስማምቶ የነበረው ብራያን ምቤሞ እንግዲህ አሁን ወደ ዩናይትድ የሚያደርገው ዝውውር እክል ሊያጋጥመው እንደሚችልና ላይሳካ እንደሚችል መረጃዎች እየወጡ ነው። በዛሬ ቪዲዮአችን ደግሞ ስለ ብራያን ምቤሞ ምንድነው ያጋጠመው፣ ምንድነው የሚፈጠረው የሚለውን ነገር አብረን የምንመለከት ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንሂድ። ዩናይትድ እንግዲህ ፕሪሚየር ሊጉ ላይ ካሉ ተጫዋቾች እንግዲህ ፍላጎት ካሳዩበት አንደኛው ግን ብራያን ምቤሞ ነው። የቤንፎርድ ተጫዋች የተጫዋች እንግዲህ በ20 ጎል እንግዲህ እና 7 የፕሪሚየር ሊግ አሲስቶችን በማድረግ ከ20 በላይ የጎል ተሳትፎችን ያለው ተጫዋች ነው። በፕሪሚየር ሊጉ አሪፍ ልምድ ያለው ተጫዋች ነው። ለአሞሪም እንግዲህ አጫወት ይሆናል ተብሎ የተገመተ ተጫዋች ነው እና በግሉም እንግዲህ ዩናይትድ መምረጡ ፋብሪዞም ራሱ ዘግቦት ነበረ። ከዛ በኋላም እንግዲህ ዩናይትዶች የመጀመሪያ ጥያቄ አቅርበው ነበር። የመጀመሪያ ጥያቄያቸው ውድቅ ተደረገባቸው። ሁለተኛ ጥያቄ ላይ ግን ወደ 60 የሚጠጋ ሚሊዮን ፓውንድ ከወጡ በኋላ ወደ ስምምነት እየደረሱ እንደሆነ ከተሰማ በኋላ ቶተናም አሰልጣኙ ማባረሩን ተከትለው የቤንፎርዱን አሰልጣኝ ቶማስ ፍራንክን እንግዲህ ለመቅጠር ቶተናሞች ፍላጎት እንዳላቸውና ከሱ ጋር ድርድር እያደረጉ እንደሆነ ሲሰማ ምናልባትም ብራያን ምቤሞን ይዘውት ይሄዳሉ የሚለው ነገር ትንሽ ወደዛ የማጋደል ነገሮች እየመጡ ነው። ቶተናም እንግዲህ ከዩናይትድ ጋር ፈላጊው ነበረ። አርሰናል እና ቶተናም ኒውካስትል የብራያን ምቤሞ ፈላጊዎች ነበሩ። ቻምፒየንስ ሊግ ምንም እንኳን ተሳትፎ ባያደርግ ዩናይትድ መርጦ ነበረ። ከዛም እነሱ ጥያቄያቸው አልቆ ነበር፣ ያለቀለት ጉዳይ ተብሎ ነበር። እሱ በግሉ ተጫዋቹ ወደ ዩናይትድ መሄድ ስለመረጠ ማለት ነውና አሁን ደግሞ ቶተናም አሰልጣኙ ማባረሩን ተከትሎ የቤንፎርዱን አሰልጣኝ መተካት ስለፈለገ ከሱ ጋር ድርድር እያደረገም ስለሆነ አሰልጣኙ ወደ ቶተናም ይዞት ይሄዳሉ የሚለው ነገር ለዩናይትዶች አስደንጋጭ ነገር እየተሰማ ይገኛል። ተጫዋቹ በግሉ ዩናይትድን መርጧል። ምናልባትም ግን ከአሰልጣኙ ጋር ስለሰራው አሰልጣኙ ላይ በደንብ እምነት ስላለው ወደ ቶተናም ሊያመራ ይችላል የሚለው ነገር ለዩናይትዶች ትንሽ አጠያያቂ ነው የሚሆነው። ምናልባትም ብራያን ምቤሞ በዚህ ቀናት ውስጥ ያልቃል ወይ በዚህ ሳምንት ውስጥ ያልቃል የተባለው ዝውውር እንግዲህ ቶተናም መሀል ላይ በመግባት ሊያጨናግፈው ይችላል ወይ ደግሞ ቀኑ እንዲረዝም ሊያደርግ ይችላል። የሁሉ ነገር ግን የሚሆነው ቶተናም የቤንፎርዱን አሰልጣኝ ቶማስ ፍራንክን የሚያስፈርሙ ከሆነ ነው። እሳቸው የማይፈርሙ ከሆነ ወደ ቶተናም የሚያደርገው ነገር ዝውውር ምንም አይኖርም ማለት ነውና ዩናይትድና ቤንፎርድ እያደረጉት ያሉት ዝውውር አሁን ላይ በጣም አሪፍ የሚባል ዝውውር ነው። ወደ 60 የሚጠጋ አቅርበዋል። ከዛ በኋላ ፕላስ 5 ላይ ነው እየተደራደሩ ያሉት። 5ቱን ፕላስ ወይ እዛው የሚከፈል ይሆናል ወር ደግሞ ለልጁ አቋም እየታየ የሚከፈል ነገር እሱ ላይ መደራደር ብቻ ነች የቀራቸው። ያንን ነገር ቶሎ ማይጨርሱ ከሆነ ምናልባትም ቶተናም በመሀል ገብቶ የብራያን ምቤሞን እንግዲህ ነገር ሊያበላሽ ይችላል። ብራያን ምቤሞ በፕሪሚየር ሊጉ ያለው ቁጥርና ለአሞሪ ማጫወት ምን ያህል አመርቂ እንደሆነ በባለፈው ቪዲዮ ሰርቼላችሁ ነበርና እሱን መመልከት ትችላላችሁ ወደ ኋላ መመለስ ብላችሁና ዩናይትድ ይህንን ተጫዋች አሳልፎ ከሰጠ ኦር ደግሞ እንደዚህ ያህል ድርድር ሄዱ ለሁለተኛ ታይም አቅርቦላቸው እና ሁለተኛው የድርድር ሁኔታ ተስማሚነት አለው ወደ ስምምነት የቀረበ ደረጃ ሊደርሱ ቶተናም አሰልጣኝ ስለቀየረ ብቻ ተጫዋቹ የሚያጣው ከሆነ በጣም ከባድ ይመስለኛል። የብራያን ምቤሞ ዝውውር መጨረስ ዩናይትድ በጣም መፍጠን አለበት። አንደኛ ልጁን እንዳያጠው ብቻ ሳይሆን ከሱ ውጭ ሌሎች ተጫዋቾች በጣም ብዙ ማስፈረም አለበት። የአማካኝ ተጫዋች እየፈለገ ነው ዩናይትድ። በደንብ ደግሞ እየፈለገ ያለው በረኛው ነው። ኢሚሊያኖ ማርቲኔዝ ባለፈው ብያችሁ ነበር። ከሱ ጋር የሚደረግ የተወሰነ ድርድር ሊኖር ይችላል፣ ጥያቄዎችም ሊኖር ይችላል። ኦር ደግሞ ሌላ የሚመለከቱት ነገር ካለ እሱም ሊሆን ይችላል እና የዋነኛ ቦታዎች ሁነኛ ቦታዎችም ከቨር መደረግ ስላለባቸው ዩናይትድ አሁን ትኩረቱም ብራያን ምቤሞ ላይ ስለሆነ ቶተናም በዚህ የገባበት ስለሆነ ሌሎች ክፍተት ያሉ ቦታዎች ላይ ስራ ላይሰሩ ስለሚችሉ የብራያን ምቤሞ ነገር ቶሎ መጨረስ ያለባቸው ይመስለኛል። ቶተናሞች ከዚህ በፊትም ፍላጎት ነበራቸው። አሁን ደግሞ አሰልጣኝ መቀየራቸውን ተከትሎ ኦር ደግሞ ገና ሊቀይሩ ነው፣ ገና ስምምነት ለማድረግ እየሞከሩ ነው ከቤንፎርድ ጋር ገና ውል ማፍረሻ ምናምን ይኖራቸዋል ከአሰልጣኙ ጋር ራሱና አሰልጣኙም ወደ ቶተናም ለመቀላቀል ፍቃዳቸውን ከሰጡና ብራያን ምቤሞ እሳቸውን ተከትሎ መሄድ ከሆነ ነው ገና ችግር ሊፈጠር የሚችለው። ኦር ደግሞ ላስብበት የሚለው ነገር ከመጣ በጣም ችግር የሚሆን ይመስለኛል። ቶተናም አሰልጣኝ ቶማስ ፍራንክ ጋር ሄዶ ነገሮችን ሳይጨርስ ዩናይትዶች ቶሎ ብለው የብራያን ምቤሞን ነገር መጨረስ አለባቸው ብዬ አስባሉ። ዝውውሩ እክል ካጋጠመው ነገሮችን ይዛዛሉ። አሞሪም ቶሎ ተጫዋቹን ማግኘት ይፈልጋሉ። ፕሪሲዝን ላይ ሁሉም ተጫዋቾች በስኳድ ውስጥ መኖራቸው ለአሞሪም ማጫወትና ለአሞሪም ሲስተም ተጫዋቾቹን በጊዜ መሰብሰቡና የሆነ ነገሮችን ለማላመድ መሞከሩ ለሱ በጣም አሪፍ ነው ይመስለኛል። ፕላስ ደግሞ አንደኛውን ዝውውር ጨርሶ ነው ወደ አንደኛው ዝውውር ለሜድ እያሰቡ ያሉት። የእሱ ነገር ሚንዛዛ ከሆነ እነ ቪክተር ኮሬሽ አሉ፣ ገና በረኛም የተባለው የአማካኝ ቦታዎች እነዚህ ዋነኛ የሚባሉ ቦታዎች ናቸው። የአጥቂ አማካኝ ነው የበረኛው። ሶስቱን ቦታ ከቨር ለማድረግ ጊዜው ይፈጅባቸዋል እና በጣም ወሳኙ ነገር ደግሞ የአጥቂው ቦታ ነው። ቪክተር ኮሬሽ ላይ የእሱን ነገር ለመጨረስ የሚሸጡ ተጫዋቾች አሉ። እነ ራሽፎርድ አለ፣ አንቶኒ አለ፣ ሳንቾ
ጋርናቾ የሚሻሉ ተጫዋቾች ናቸው። የእነዚህን ዝውውር መጨረስ ግዴታ ስለሆነ ዩናይትዶች ብዙ የሚጣደፉበት ነገር አለ። ቶሎ ብለው የብራያን ምቤሞን ነገር መጨረስ አለባቸው ብዬ አስባለሁ። ቶተንሃም መሀል ላይ ገብቶባቸዋል። ስምምነታቸው ግን ሁለተኛው በጣም አመርቂና ያለቀለት የተባለ ስምምነት ነው። የተወሰነ ታይም ነው የወሰደው። ለምን እንደሆነ እንደዛ አልገባኝም። ተጫዋቹን ቶሎ ማስፈረም ቢችሉ ዩናይትዳን ይህን ነገር የማትረፍ እድል አላቸው ብዬ አስባለሁ። ባለቀ ሰዓት ልጁ ተስማምቶ በኤቨርተንና ዩናይትድ ድርድራቸው አሪፍ ሄዶ አሰልጣኝ ስለተቀየረ ብቻ ቶተንሃም ልጁ የሚያገኘ ከሆነ በጣም አስጊ ነው የሚሆነው እና በደሞዝ ጉዳይ ምናልባት ከቶተንሃም ጋር ላይደራደር ይችላል፣ ወይ ደግሞ እንደ ዩናይትድ ደሞዙ አሪፍ ላይሆን ይችላል። ለብራያን ምቤሞ የሚከፍሉት ነገር እሱ በግል ነገር ካልተስማሙ ነው እንጂ አሰልጣኙን ያውቀዋል። በአሰልጣኙ በሆነ ነገር ሊድ ተደርጎ ወደዛ ለማምራት ሊችል ይችላል። አንደኛ ሻምፒዮንስ ሊግም አለ፣ የአውሮፓ መድረግም ሊያጓጓው ስለሚችል ወደ ቶተንሃም የሚለው ነገር ስለሚያስፈራ ዩናይትዶች አሁን ይህንን ነገር መጨረስ ያለባቸው ይመስለኛል። የብራያን ምቤሞ ነገር ትንሽ አስፈርቶኝ ያስኩኛ ይሄን ያለ አላስፈራኝም ነበረ። ተጫዋቹ በቃ የግል ነገሩ አሪፍ ስለነበረ ዩናይትድን ስለፈለገም ግን ስቲል አርሰናልም ኒውካስትልም ምናምን እየፈለጉት ብዙ አላሰጋኝም ነበር። የብራያን ምቤሞ ነገር ግን ትንሽ አስግቶኛል ብዬ አስባለሁ። አንደኛ የመጀመሪያው ጥያቄው ውድቅ ስለተደረገብን፣ ሁለተኛ ደግሞ ድርድር ላይ ያለን ቶተንሃም በመሀል መግባቱ ትንሽ ይህን ነገር እንዲያስፈራ አድርጎታል። ዩናይትዶች ይህን ነገር ቶሎ ይጨርሱታል ተብሎ ይጠበቃል። አዳዲስ ነገሮች ካሉ በብራያን ምቤሞ እና በሌሎች ተጫዋቾች ዝር ለማግኘት በዚህ ስለ ዩናይትዶች የሚወራው ወሬዎች በዚህ ዩቲዩብ ቻናል ታገኛላችሁ። ሰብስክራይብ ማድረጋችሁ እንዳረሱ። አዲስ ነገር ካለ በሚቀጥለው ቪዲዮ እንገናኛለን። ይመቻችሁ።